ዛሬ ቪዲዮአችን ኤሌክትሮማግኔቲክ ራዲዬሽን ኤንድ አቶሚክ ስፔክትረም 1.5 ሁለት ነገር ነው የምናየው። ኤሌክትሮማግኔቲክ ራዲዬሽን ምንድነው? አቶሚክ ስፔክትረም ምንድነው? ቀላል ነገር ነው። ኤሌክትሮማግኔቲክ ራዲዬሽን ማለት ሞገድ ነው። ሞገድ አሁን በዙሪያችን የተለያየ ኤሌክትሮማግኔቲክ ራዲዬሽን ሞገዶች አሉ። ያ ምን እንለዋለን? ዌቭ ነው የምንለው። ኤሌክትሮማግኔቲክ ዌቭ በአማርኛ ሞገድ እያልኩ ገልጽላችኋለሁ። እኔ ኢኤምአር እንለዋለን በአጭሩ። ኤሌክትሮማግኔቲክ ራዲዬሽን ኢኤምአር is the emission and the transmission of energy in the form of electromagnetic wave. ኢነርጂ ነው። ያ ኢነርጂ ምን ያደርጋል? ኢሚት ያደርጋል ኦር ይወጣል፣ ይተላለፋል። ከአንዱ ቦታ ወደ ሌላ ቦታ ይተላለፋል። ያ ኤሌክትሮማግኔቲክ ራዲዬሽን። ስሙንም ካያችሁት ኤሌክትሮን ኤሌክትሪክ አለ፣ ማግኔቲክ ማግኔት አለ። የሁለቱ ነው የኤሌክትሪክ ፊልድ እና የማግኔቲክ ፊልድ ኮምፖነንቶች በአንድ ላይ ተቀናይተው የፈጠሩት ሞገድ ነው ኤሌክትሮማግኔቲክ የምንለው። ከዚህ በፊት ባለ ትምህርታችን አንድ ቻርጅድ ፓርቲክል ሁል ቀን ምን ያለው ዙሪያው ብያችኋለሁ። ኤሌክትሪክ ቻርጅ ከሆነ ያ ቻርጅድ ከሆነ ፓርቲክሉ ዙሪያውን ኤሌክትሪክ ፊልድ ይኖረዋል። ማግኔት ደግሞ ከሆነ ዙሪያው ምን ይሆናል? ማግኔቲክ ፊልድ ይኖራል። አሁን ማግኔት እና ኤሌክትሪክ ሁለቱ አንድ ላይ ሆነው የኤሌክትሪክ ፊልድ እና የማግኔት ፊልድ ኮምፖነንት ሁለቱ አንድ ላይ ሲሆኑ ኤሌክትሮማግኔቲክ እንለዋለን። ኤሌክትሮማግኔቲክ ራዲዬሽን። አሁን በዕለት ተዕለት ላይፋችን እኛ ለምሳሌ ቴሌቪዥን ስናይ ቴሌቪዥን በአንቴና ሞገድ አይደለም የሚመጣው። ያ አንቴና ሞገድ ኤሌክትሮማግኔቲክ ዌቭ ወይም ኤሌክትሮማግኔቲክ ራዲዬሽን ውስጥ ቴሌቪዥን ውስጥ ይገባና ከዛኛ ኢሜጅ እናያለን። ሬዲዮ ስንሰማ የሬዲዮ ሞገድ አለ። ያ የሬዲዮ ሞገድ ምንድነው? ኤሌክትሮማግኔቲክ ራዲዬሽን ነው። ምግብ ስናበስል ማይክሮዌቭ ስንጠቀም ያ ምንድነው? እንደዚህ ኤሌክትሮማግኔቲክ ራዲዬሽን ነው። ጠዋት ወጥተን ፀሐይ ስንሞቅ ፀሐይ ወደ ምድር ኤሌክትሮማግኔቲክ ራዲዬሽን ነው። ስለዚህ ኤሌክትሮማግኔቲክ ራዲዬሽን ማለት ተማሪዎች ኤሌክትሪክ እና ማግኔቲክ ፊልድ ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ሁለቱ ተቀናይተው የፈጠሩት ሞገድ ነው። ይኸውና እዚህ ጋር በስዕላዊ መልክ እዚህ ጋር ዋይ አክሲስ አለ፣ ኤክስ አክሲስ አለ፣ ዚ አክሲስ አለ ማለት ነው። በዚህ አክሲስ ላይ ኤሌክትሮማግኔቲክ ራዲዬሽን እንዴት እንደሚሄድ እናያለን። ኤሌክትሮማግኔቲክ ራዲዬሽን ሲሄድ ነው እዚህ ጋር ይሄ የላይኛው ይሄ እንደዚህ የሚሄደው ዋይ አክሲስን ይዞ የሚሄደው ኤሌክትሪክ ፊልድ ሲሆን ኤክስ አክሲስን ደግሞ ይዞ የሚሄደው ማግኔቲክ ፊልድ ነው። ኤክስ አክሲሱ እንደዚህ ነው፣ ሆሪዞንታል ነው። ዋይ አክሲሱ ደግሞ ቨርቲካል ነው። ሁለቱ ምን ይሆናሉ? ይቀናጃሉ። ሁለቱ ተጣመሩ። ሁለቱ ሲጣመሩ ምን እንለዋለን? ኤሌክትሮማግኔቲክ ራዲዬሽን። ኤሌክትሮማግኔቲክ ማግኔቲክ ዌቭ ሞገድ ማለት ነው። ኤሌክትሮማግኔቲክ ዌቭ ነው። ያ ኤሌክትሮማግኔቲክ ዌቭ ሲሄድ ሁሉ ቀን እንደዚህ እያለ ነው። ቀጥ ብሎ አይሄድም። እንደዚህ ወደ ታች ወደ ላይ ወደ ታች ወደ ላይ እያለ ነው የሚሄደው። ያ ሞገድ ዴይሊ ላይፋችን ላይ አለ ብያችኋለሁ። ከፀሐይ ብርሃን የምናገኘው ኤሌክትሮማግኔቲክ ራዲዬሽን አለ። ሬዲዮ ስናዳምጥ ኤሌክትሮማግኔቲክ ራዲዬሽን አለ። ቴሌቪዥን ስናይ አንዳንድ የሕክምና ስናደርግ ኤክስሬይ እንደ ኤክስሬይ አይነት ስንጠቀም ኤሌክትሮማግኔቲክ ራዲዬሽን አለ። አሁን ይሄ ኤሌክትሮማግኔቲክ ራዲዬሽን ወሳኝ የሆኑ ስሪ ካራክተርስ አሉት። ስሪ ፕራይመሪ ካራክተርስ ወሳኝ ኢምፖርታንት የሆኑት አንደኛው ዌቭሌንግዝ ነው። ዌቭሌንግዝ ማለት ምንድነው? ዘ ዌቭ ትራቭልስ ዲዩሪንግ ዋን ሳይክል። ዘ ዌቭ ትራቭልስ ዲዩሪንግ ዋን ሳይክል። ያ ማለት ዌቭ እንደዚህ ሲጓዝ ይሆናል። ዌቭ ከዚህ ተነስቶ እንደዚህ አንድ ሳይክል ሲጓዝ እቺ እስከዚህ ድረስ ያለችው ምን ትባላለች? ዌቭሌንግዝ እንላታለን። ዌቭሌንግዝ ሲምቦሏ ኤች አይነት ነች።
ዌቭ ሁሌ ሲጓዝ እንደዚህ ነው የሚጓዘው። እንደዚህ ወደ ውስጥ ወደ ውጭ ወደ ውስጥ ወደ ውጭ እየወጣ ነው። ይህ የሞገድ ባህሪ ነው። ሞገድ እንደዛ ነው የሚጓዘው። ሌላው ምንድነው ካራክተሩ? ፍሪኩዌንሲ ዘ ነምበር ኦፍ ሳይክል ዘ ዌቭ አንደርጎስ ፐር ሰከንድ። በአንድ ሰከንድ ውስጥ የሚጓዘው ነምበር ኦፍ ሳይክል 8 ውጥት እያለ የሚጓዘው ነምበር ኦፍ ሳይክል እንለዋለን። ነምበር ኦፍ ሳይክል ለምሳሌ 1 2 3 4 5 የተጓዘው ይሄ 1 ይሄ 2 ይሄ 3 ይሄ 4 ይሄ 5 ይሄ 6 እየወጣ 1 2 3 4 ነምበር ኦፍ ሳይክሉን ምን እንለዋለን? ፍሪኩዌንሲ እንለዋለን። እያንዳንዱ ዌቭ የራሱ ፍሪኩዌንሲ እና የራሱ ዌቭ ሌንግዝ አለው። ስፒድ ደግሞ ማለት ዌቭ ሌንግዙና ፍሪኩዌንሲው አንድ ላይ ዌቭ ሌንግዙን በፍሪኩዌንሲ ስናባዛው የምናገኘው ፕሮዳክት ነው። ዘ ፕሮዳክት ኦፍ ኢትስ ዌቭ ሌንግዝ ኤንድ ኢትስ ፍሪኩዌንሲ። ዌቭ ሌንግዙን ከፍሪኩዌንሲ ጋር ስናባዛው የሚሰጠን ውጤት ምን ይባላል? ስፒድ ይባላል። የዛ የሞገዱ ስፒድ ነው። አሁን እዚህ ጋር ማስተዋል ያለብን ነገር ምንድን ነው? በአእምሯችን ሁሌ የሆነ ሞገድ ሲባል ወይም ኤሌክትሮማግኔቲክ ራዲዬሽን ሲባል የራሱ ምን አለው? ዌቭ ሌንግዝ አለው፣ የራሱ ፍሪኩዌንሲ አለው፣ የራሱ ስፒድ አለው። ያ ዌቭ ሌንግዝ ያ ፍሪኩዌንሲ የዛን ሞገድ አቅም ይነግረናል ማለት ነው። ሞገዱ ምን ያህል አቅም አለው፣ ከፍተኛ ነው አነስተኛ ነው የሚለውን እንድንለይ ያደርገናል። ስለዚህ ሁሌ ሞገድ ስለ ሞገድ በአእምሯችን ስናስብ ዌቭ ሌንግዝ፣ ፍሪኩዌንሲ፣ ስፒድ እንዳለው እናስባለን። አሁን እንምጣ እዚህ ጋር ይሄ ወደዚህ በሚሄድበት ጊዜ ይታያችኋል። ይሄ ፍሪኩዌንሲ ነው ከላይ፣ ከስር ደግሞ ዌቭ ሌንግዝ ነው። ዌቭ ሌንግዝ ኢን ሜትር፣ ፍሪኩዌንሲ ኢን ሄርዝ ነው የምንለካው። ፍሪኩዌንሲ ምን እየሆነ ይሄዳል? ወደዚህ እየቀነሰ ይመጣል። ፍሪኩዌንሲ ወደዚህ እየጨመረ፣ እቺ ፍሪኩዌንሲ ነች። ፍሪኩዌንሲ ዌቭ ሌንግዝ ነች። አሁን እዚህ ጋር መጀመሪያው ላይ የምናየው እዚህ ዲያግራም ላይ ራዲዮ ዌቭ ፍሪኩዌንሲው አነስተኛ ነው። ራዲዮ ስናዳምጥ ራዲዮ ቤታችን ከፍተን በምናዳምጥበት ጊዜ በአነስተኛ ፍሪኩዌንሲ የሚገባ ሞገድ ነው ለእኛ ድምፅ በደንብ ለጆሮአችን የሚስማማ ድምፅ የሚያወጣልን። ቀጥሎ ማይክሮዌቭ አለ። ማይክሮዌቭ ለማብሰል የምንጠቀምበት ቤታችን ኩክ ለማድረግ የምንጠቀምበት እሱም አነስተኛ ሞገድ ነው። ያ ሞገድ ምንድን ነው? ቅድም ብያቸዋለሁ። ኤሌክትሪክ ፊልድ እስካለ ድረስ ማግኔቲክ ፊልድ እስካለ ድረስ ኤሌክትሮማግኔቲክ ራዲዬሽን ይኖራል እና ሁል ቀን ኤሌክትሮማግኔቲክ ራዲዬሽን በዙሪያችን አሉ በዴይ ቱ ዴይ ላይ። ከዛ አይአር ነው ኢንፍራሬድ እንለዋለን። ለተለያየ ፐርፐዝ የምንጠቀምባቸው ኢኩፕመንቶች ናቸው አይአር ላይ። ቀጥሎ ከአይአር ቀጥሎ ቪዚብል ስፔክትረም እንለዋለን። ቪዚብል ስፔክትረም ከአይአር ቀጥሎ ከዛ ዩቪ አለ፣ አልትራቫዮሌት አለ። አልትራቫዮሌት ማለት የፀሐይ ብርሃን። የፀሐይ ብርሃን ምንድነው ብያቸዋለሁ? ሞገድ ነው እሱ ራሱ። ግን ምን ይለያል? ፍሪኩዌንሲው ይለያል። ፍሪኩዌንሲው ከፍ እያለ ይመጣል። እዚች ጋር ቪዚብል ስፔክትረም ከአር በኋላ በአይናችን የምናየው የተለያየ ከለር የሚፈጥር ለምሳሌ ቀስተ ደመና ሬንቦ የሚባለው ማለት ነው። ሬንቦ ልክ የፀሐይ ጨረር በውሃ ሞለኪውል ውስጥ እዛ ከላይ ደመናው ሞለኪውል ውስጥ በሚያልፍበት ጊዜ ፍሪኩዌንሲውን ምን ያደርገዋል? በዚህ ሬንጅ ውስጥ እንዲሆን ያደርገዋል። ፍሪኩዌንሲው ዌቭ ሌንግዙም ደግሞ በዚህ ሬንጅ ውስጥ እንዲሆን ያደርገዋል። ያኔ ከለር ይሰጣል። ቀስተ ደመና እኮ የተለያዩ ከለር፣ ቀይ፣ ሰማያዊ፣ አረንጓዴ ምናምን ከለር ይሰጣል። እሱ ምን ይባላል? ቪዚብል ስፔክትረም ይባላል። አንድ ነገር ስፔክትራ የምንለው የሚታይ ከለር ሲኖረው ያ ስፔክትራ ይባላል። ቪዚብል ስፔክትራ። ከዛ በኋላ ደግሞ ፍሪኩዌንሲው እየጨመረ ሲመጣ ይሄ ፍሪኩዌንሲ አይደለ፣ ሌላኛው ኤክስሬ አለ። ኤክስሬ ሐኪም ቤት ውስጥ
የውስጥ አካላችንን ዲያግኖስ የምንደረግበት በጣም አደገኛ የሆነ ውስጣችን ከገባ ጨረሩ ጉዳት ሊያደርስ የሚችል እሱ ሞገድ አለ። ከዛ ደግሞ ይሄ ጋማ ሬ አለ። ጋማ ሬም አደገኛ ነው፣ ጥንቃቄ ይፈልጋል። ስለዚህ ዛሬ አሁን ስለ ሞገድ ስንማር ተማሪዎች ሞገድ ምን እንደሆነ አይተናል። ሞገድ መነሻው ኤሌክትሪክ እና ማግኔት ነው። ኤሌክትሪክ ፊልድ አለ፣ የኤሌክትሪክ ፊልድ ኮምፖነንቶች፣ ማግኔት አለ፣ የማግኔቲክ ፊልድ ኮምፖነንቶች። የእነሱ የሁለቱ ጥምር አንድ ላይ ምን እንለዋለን? ኤሌክትሮማግኔቲክ ራዲዬሽን ሞገድ ነው። ያ ኤሌክትሮማግኔቲክ ራዲዬሽን በተለያየ ፐርፐዝ ዴይ ቱ ዴይ ላይፋችን ላይ ይገባል። ግን ምኑ ይለያያል? ዌቭ ሌንግዙ እና ፍሪኩዌንሲው ይለያያል። ዌቭ ሌንግዙ በራሱ ውስን ዌቭ ሌንግዝ ለተለያየ ዓላማ እንጠቀምበታለን። ስለዚህ ሁሌ አሁን ማይክሮ ኤሌክትሮማግኔቲክ ራዲዬሽን ስንል በአእምሯችን የሚመጣው ሞገድ ነው። ያ ሞገድ በተለያየ ፐርፐዝ፣ በተለያየ ፍሪኩዌንሲ፣ በተለያየ ዌቭ ሌንግዝ ልንጠቀመው የምንችለው ነው ማለት ነው። ይህ ግልጽ ነው ተማሪዎች? አሁን ዌቭ ሌንግዝ፣ ፍሪኩዌንሲ፣ ስፒድ ብለናል። እነዚህ ነገሮች በካልኩሌሽን ደረጃ ምን ይመስላሉ? ለምሳሌ ስፒድ ኦፍ ላይት ሲባል በካልኩሌሽን ደረጃ ልክ ፀሐይ ስትወጣ ፀሐይ ወደ ምድር ስትደርስ በብርሃን ፍጥነት ነው አይደለም? ያ ፍጥነት ምን ያህል ነው? ስፒዱ ምን ያህል ነው ሲል ካልኩሌሽን አለው። በሚቀጥለው ይህንን ካልኩሌሽን በስፋት አብረን እናያለን። ለዛሬ